ፈንዳሜንታል ኦፍ አካውንቲንግ 1 ቻፕተር 2 ፓርት 4 ዛሬ ይዘንላችሁ መጥተናል። ዛሬ ከምናያቸው ኮንተንቶች ውስጥ እንግዲህ የመጀመሪያው ታይም ፔሪድ አሳምፕሽን ምንድነው የሚለውን እናያለን። ሌላኛው ደግሞ ፊዚካል ይር ምንድነው፣ ካላንደር ይር ምንድነው የሚሉትን ነገሮች በደንብ የምናያቸው ይሆናል ከአካውንቲንግ አንፃር። ሌላኛው አክሩዋል ቤዝ ኦፍ አካውንቲንግ፣ ካሽ ቤዝ ኦፍ አካውንቲንግ ምንድነው፣ ምን አይነት ሀሳብ አለው የሚለውንም እናያለን። እንዲሁም ረቨኑ ሪኮግኒሽን ፕሪንሲፕል ኤንድ ኤክስፔንስ ሪኮግኒሽን ፕሪንሲፕል ወይም ማቺንግ ፕሪንሲፕል ምንለው ምንድነው የሚለውን ነገር አይተን በመጨረሻ የተወሰኑ ጥያቄዎችን ሰርተን እንለያያለን። ሰው ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ላይክ በማድረግ እንድጀምሩት ሪኮመንድ አደርጋለሁ። ቀጥታ ወደ ዛሬው ክላስ እንግዲህ አጀስቲንግ ኢንትሪ 2.5 ላይ ስንገባ የምናገኘው ምንድነው፣ አጀስቲንግ ኢንትሪ የሚያስፈልግበት አንደኛው ምክንያት በጊዜ ምክንያት ነው። አንዳንድ አካውንቶች በጊዜ ወይም በታይሚንግ ኢሹ ምክንያት አፌክት ስለሚሆኑ እነሱን አጀስት የምናደርግበት አጀስቲንግ ኢንትሪ ይሆናል። ታይም ፔሪድ አሳምፕሽን ምንድነው ስንል አካውንታንት ዲቫይድድ ዘ ኢኮኖሚክ ላይፍ ኦፍ ቢዝነስ ኢንቱ አርቲፊሻል ታይም ፔሪድስ። አካውንታንቶች ኢኮኖሚክ ላይፍ ኦፍ ቢዝነስን ወደ አርቲፊሻል ታይም ፔሪድ ስንከፋፍለው ታይም ፔሪድ አሳምፕሽን ይባላል። ወይም ታይም ፔሪድ አሳምፕሽን የምንለው ኦልሶ ኖን አስ ፔሪዲሲቲ አሳምፕሽን እንለዋለን። ምንድነው የሚለው ደግሞ it is a key parts of financial accounting and reporting. This assumption states that the business should report their financial position, results of operation or income statements and cash flow at regular time interval. በሶስት ወሩ ወይም በየሶስት ወሩ ወይም በየስድስት ወሩ በየአመቱ ከሆነ በየአመቱ ፋይናንሻል ፖዚሽናችንን ወይም ባላንስ ሺታችንን የምናዘጋጅበት ወይም ኦፕሬሽናችንን ወይም ኢንካም ስቴትመንታችንን የምናዘጋጅበት ወይም ካሽ ፍሎው የምናዘጋጅበት ምን ሬጉላር ኢንተርቫል። በየወሩ ከሆነ ፋይናንሻል ስቴትመንት የምናዘጋጅበት በየወሩ፣ በየሶስት ወሩ ከሆነ በየሶስት ወሩ፣ በየአመቱ ከሆነ በየአመቱ ኮንሲስተንሲ በተሞላበት ምን ማዘጋጀት እንዳለብን የሚነግረን አሳምፕሽን ነው ፔሪድ አሳምፕሽን ወይም ታይም ፔሪድ አሳምፕሽን የምንለው። ለምሳሌ እዚህ ጋር ከጃንዋሪ እስከ ፌብራሪ ምንድነው በየወሩ አት ሬጉላር ታይም ኢንተርቫል የምናዘጋጅ ከሆነ ያን የዚህ አንድ ቢዝነስ በየወሩ ነው ፋይናንሻል ስቴትመንቱ የሚያዘጋጅ። ስለዚህ ታይም ፔሪድ አሳምፕሽን ኮንሲደር አድርጓል ማለት ነው። በየአራት ወሩ ከሆነ በየአራት ወሩ፣ በየአራት ወሩ ከሆነ በየአራት ወሩ፣ በየአመቱ ከሆነ በየአመቱ። ስለዚህ ታይም ፔሪድ አሳምፕሽን የምንለው የተለያዩ ፋይናንሻል ስቴትመንቶችን ሬጉላር በሆነ ታይም ኢንተርቫል ምናዘጋጅ ከሆነ ያ ታይም ፔሪድ አሳምፕሽን ወይም ፔሪዲሲቲ አሳምፕሽን እንለዋለን ማለት ነው። ሶ ሌላኛው ነገር ፊዚካል ይር ምንድነው፣ ካላንደር ይር ምንድነው የሚለውን እንየው። ሶ ፊዚካል ይር የምንለው አካውንቲንግ ታይም ፔሪዱ አንድ አመት ሲሆን ወይም 1 ይር ሲሆን በየአመቱ ፋይናንሻል ስቴትመንት የምናዘጋጅ ከሆነ ኢዝ ፊዚካል ይር እንባለን። ያው ካላንደር ይር ኖርማል ነው በፈረንጆች ከጃንዋሪ 1 ጀምሮ ዲሴምበር 31 ድረስ የሚሄድ 12 ወር ምን የያዘ ኦርደርሊ ጃንዋሪ፣ ፌብሩዋሪ፣ ማርች እያለ የሚቀጥል ካላንደር ይር እንለዋለን። ሶ ፊዚካል ይር የምንለው 1 ይር ሌንግዝ ያለው ነው። አካውንቲንግ ታይም ፔሪዱ አንድ አመት የሆነ የትኛውም ወር ላይ ሊጀምር ይችላል፣ ብቻ አንድ አመት የሆነ ፊዚካል ይር እንለዋለን። ሶ መንዝሊ ኤንድ ኳርተርሊ ታይም ፔሪዶች ደግሞ ምን አይነት ፔሪድ ይባላሉ? ኢንትሪም ፔሪድ። ሶ አንድ ፋይናንሻል ስቴትመንት በየወሩ ወይም በየኳርተርሊ የሚዘጋጅ ከሆነ ምን እየተባለ ይጠራል? ኢንትሪም ፔሪድ እንለዋለን። ሶ ሞስት ላርጅ ካምፓኒስ መስት ፕሪፔር ኳርተርሊ ኤንድ አኑዋሊ። ብዙ ካምፓኒዎች የለመዱት አራት ወር ወይም ኳርተርሊ የምንለው ነው። ሌላኛው በየአመቱ ማለት ነው። ሶ ባጭሩ ፊዚካል ማለት አንድ አካውንቲንግ ታይም ፔሪድ፣ ካላንደር ይር ማለት ሁልጊዜ የምንጠቀምበት ግሪጎሪያን ካላንደር ከጃንዋሪ 1 ጀምሮ እስከ ዲሴምበር 31 ያለው ነው። ሶ ሌላኛው ደግሞ አክሩዋል ቤዝ ኦፍ አካውንቲንግ የምንለው ምንድነው? ካሽ ቤዝ ኦፍ አካውንቲንግ የምንለው ምንድነው?
የሚለውን እናያለን። ለመናገር ያህል አክሩዋል ቤዝድ ኦፍ አካውንቲንግ የምንለው ገቢያችንን ገቢ ብለን የምንመዘግበው ሰርቪሳችንን ሰጠን ስንጨርስ ነው። ኤክስፔንሳችንን ኤክስፔንስ ኢንከር አረግን ብለን የምንመዘግበው ምን ስናደርግ ነው? ኢንከር ስናደርግ ነው። ኤክስፔንሱን እኛ ስንወስደው ነው፣ ባንከፍልም ስንወስደው ነው ስንላለን። ዘ ትራንዛክሽን ሪከርድ ኢን ዘ ፔሪድ ኢን ዊች ዘ ኢቨንት ኢዝ ኦከር። በቃ አክሩዋል ቤዝድ ኦፍ አካውንቲንግ የምንለው ትራንዛክሽኑ ሪከርድ የምናደርገው ኢቨንቱ ኦከር ካረገ ብቻ ነው። ካሽ ተቀበል አልተቀበል ዳዝንት ማተር፣ ምንም አያገባንም። ስለዚህ ኢቨንቱ ኦከር ያርግ እንጂ ትራንዛክሽኑ ሪከርድድ ይሆናል። ስለዚህ አንድ ካምፓኒ ረቨኑን ሪኮግናይዝ የሚያደርገው መቼ ነው? when they perform ሰርቪሱን ፐርፎርም አድርጎ ሲጨርስ። ምን rather than when they receive cash። እንግዲህ ካሽ ተቀበልም አልተቀበልም ሰርቪስ ከሰጠ ረቨኑ ብሎ ሪኮግናይዝ ያደርጋል። ሌላኛው ነገር ደግሞ ኤክስፔንስን ሪኮግናይዝ የሚያደርገው ወይም ወጪ አወጣው ብለው የሚመዘግበው ኢንከር ሲያደርገው ነው። ካሽ ሲከፍል ሳይሆን ኢንከር ሲያደርገው ነው። ለምሳሌ አንድ የሚባል ቡና ቤት ላይ ኢቲዝ ኮፊ ሃውስ ላይ ተቀመጠና ቡና ጠጣ። ቡና ከጠጣ በኋላ የዚች ቡና አዳት ታይም ቡናዋ ልክ ጠጥቶ ሲጨርስ የቡናዋ ኮስት ኢንከር አድርጓል፣ ኤክስፔንስን ኢንከር አድርጓል፣ ግን አልከፈለም። ይሄ የሚባል ለምሳሌ ከቡና ቤቱ 1 ሰዓት ቆይቶ ሊወጣ ይችላል። አፍተር 1 hour ሊቭ ሊያደርግ ይችላል። ቡና ቤቱን ለቆ ሊወጣ ይችላል። ለቆ እስኪወጣ ድረስ ሂሳብ ላይ ከፍል ይችላል። ስለዚህ ኤክስፔንስ ኢንከር አረግናት የምንለው ልክ ቡናን ስንጠጣት ነው። ቀስ ብለን ነው፣ ኋላ ነው ካሽ ፔድ የምናደርገው። ስለዚህ ኤክስፔንስን ሪኮግናይዝ የምናደርገው ኢንከር ስናደርግ ነው። ረቨኑን ሪኮግናይዝ የምናደርገው ሰርቪስ ሰጠን ስንጨርስ ነው። ካሽ ተቀበልንም አልተቀበልንም። ያ ሀሳብ አክሩዋል ቤዝድ ኦፍ አካውንቲንግ ይባላል። አክሩዋል ቤዝድ ኦፍ አካውንቲንግ። ካሽ ቤዝድ ኦፍ አካውንቲንግ ደግሞ የአክሩዋል ቤዝ ተቃራኒ ነው። ረቨኑን ሪኮግናይዝ የምናደርገው ወይም ረቨኑ ምን መዘግበው ገቢ ያገኘን ብለን ምን መዘግበው ሪከርድ የምናደርገው ኦልሬዲ ካሽ ስንቀበል ነው። ራይት። ስለዚህ ካሽ ሪሲቭድ ካረግነ ብቻ ገቢ ብለን እንመዘግባለን። ልክ እንደዚሁ ኤክስፔንስን ሪከርድ የምናደርገው ወይም ወጪ አወጣን ብለን የምንመዘግበው ካሽ ፔድ ስናደርግ ነው ወይም ስንከፍል ነው። ይሄ ደግሞ ካሽ ቤዝድ ኦፍ አካውንቲንግ እንለዋለን። ስለዚህ ያው ካሽ ቤዝድ ኦፍ አካውንቲንግ ይናገራል። ካሽ ጋር ነው። ካሽ ስናገኝ ረቨኑ ብለን እንመዘግባለን። አት ዘ ታይም ኦፍ ካሽ ማለት ነው። ካሿን ልክ ስናገኛት፣ ካሽ ልክ ስናወጣ ኤክስፔንስ ብለን እንመዘግባለን። ስለዚህ አይኤፍአርኤስ ሪኮመንድ የሚያደርገው ካሽ ቤዝን አይደለም። ካሽ ቤዝ ኦፍ አካውንቲንግ ኢዝ not in accordance with IFRS ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ። ስለዚህ አክሩዋል ቤዝ ኦፍ አካውንቲንግ የምንለውን ምንድነው አይኤፍአርኤስ ይስማማበታል፣ ሪኮመንድ ያደርገዋል። አክሩዋል ቤዝ ኦፍ አካውንቲንግ በት ካሽ ቤዝ ኦፍ አካውንቲንግ ግን አያደርገውም። ኦልራይት። ሌላኛው ረቨኑ ሪኮግኒሽን ፕሪንሲፕል የምንለው ነው። ረቨኑ ሪኮግኒሽን ፕሪንሲፕል ረቨኑ ሪኮግናይዝ የምናደርገው ፐርፎርማንሳችን ኦብሊጌሽናችንን ግዴታችንን ልክ ሳቲስፋይ አድርገን ስንጨርስ ነው። አንድ ሰርቪስ የሚሰጥ ካምፓኒ የሚባል ለቢ ምን ሰርቪስ የሚሰጥ ከሆነ ልክ ሰርቪሷን ሰጥቶ ሲጨርስ ለቢ ልክ ሰርቪሷን ሰጥቶ ሲጨርስ በዛ ጊዜ ረቨኑን ምን ይመዘግባል? ረቨኑ ሪኮግናይዝ ያደርጋል። ቢ ሊከፍለውም ላይከፍለውም ይችላል ቶሎ። ስለዚህ ከፍለውም አልከፈለውም ሰርቪስ ሰጥቶ ከጨረሰ ኦብሊጌሽኑን ፐርፎርም አድርጎ ከጨረሰ ሳቲስፋይድ አድርጎ ከጨረሰ ምንድነው ረቨኑ ብሎ መመዝገብ ይችላል የሚል ፕሪንሲፕል ነው። ረቨኑ ሪኮግኒሽን ፕሪንሲፕል። recognizing revenue in the accounting period in which the performance obligation is satisfied። እስኪ ይሄን ምስል እንመልከተው። ይሄን እንግዲህ ከስተመር ሰርቪስ ማለት ከስተመር ሊጠይቅ ይችላል። ይሄን አገልግሎት ፈልጋለሁ ብሎ ሲጠይቅ ከስተመር ሪኩዌስት ሰርቪስ ሲያደርግ ልክ እኛ በፍላጎቱ መሰረት ሄድን ልክ at this point ሰርቪስ ሰጠን ጨረስ። እዚች ፖይንት ላይ
ሰርቪስ ሰጠን ጨረስን። ያ ማለት ሰርቪሱን ሳቲስፋይድ አደረግነው። ስለዚህ አት ዲስ ፖይንት እዚህ ፖይንት ላይ ምን እናደርጋለን? ረቨኑን ሪኮግናይዝ ገቢ አገኘን ብለን መመዝገብ እንችላለን። በማን ፕሪንሲፕል? ረቨኑ ሪኮግኒሽን ፕሪንሲፕል። ስለዚህ ካሽ ሪሲቭድ የምናደርገው በኋላ ነው፣ ቀድመን ግን ጨርሰናል። ስለዚህ ረቨኑ ኢዝ ሪኮግናይዝድ ዌን ዘ ፐርፎርማንስ ኦብሊጌሽን ኢዝ ሳቲስፋይድ። ግዴታችን ሳቲስፋይድ ካረግን በኋላ ከስተመሩን ሳቲስፋይድ ካረግን በኋላ ዛሽ ፖይንት ላይ ነው ረቨኑን ሪኮግናይዝ ማድረግ የምንችለው። ካሽ ልንቀበልም ቶሎ ላንቀበልም እንችላለን። ስለዚህ ይህ ፕሪንሲፕል ረቨኑ ሪኮግኒሽን ፕሪንሲፕል እንለዋለን ማለት ነው። ሶ ኤክስፔንስ ሪኮግኒሽን ፕሪንሲፕል ምንለው ደግሞ በሌላ ስሙ ማቺንግ ፕሪንሲፕል ይባላል። ምንድን ነው የሚለን? The expense recognition principle, also known as matching principle, is an accounting principle that requires the business to record expenses in the same period as revenue they generates. ስለዚህ ረቨኑን ጀነሬት በምናደርግበት ጊዜ ያወጣናቸው ኤክስፔንሶች ማች መሆን መቻል አለበት። ኤክስፔንስ የወጣበት በዛ አመት ረቨኑ ከተገኘው ጋር ማች መሆን መቻል አለበት። ያ ማለት ምን የሚባል ፕሪንሲፕል አለ? ወጪ ከሌለ ገቢ የለም የሚባል አለ። ስለዚህ ገቢ ለማግኘት የግድ ኤክስፔንስ ያስፈልጋል። ስለዚህ ይሄ ኤክስፔንስ ለምን እንደወጣ ገቢ ጀነሬት ማድረግ እንደቻለ ማች ማድረግና ማሳየት መቻል አለብን። ስለዚህ ማቺንግ ፕሪንሲፕል የምንለው ምንድነው? ረቨኑ ጀነሬት በምናደርግበት ጊዜ የወጡ ኤክስፔንሶች እና ረቨኑ ማች መሆን መቻል አለበት ሚል ፕሪንሲፕል ነው። እስኪ አንዳንድ ጥያቄዎችን እንይ። ታይም ፔሪድ አሳምፕሽን ምን ማለት ነው? ታይም ፔሪድ አሳምፕሽን state that ይላልናል A. Company must wait until the calendar year is completed to prepare financial statement. B. Company uses the fiscal year to report financial information. C. Economic life of business can divided into artificial time period. D. Companies record information in the time period in which the event occur. So time period assumption ምንድን ነው? አካውንታንቶች ኢኮኖሚክ ላይፉን ዲቫይድ አድርገው በየ3 ወሩ ወይም በየ6 ወሩ ወይም በየአመቱ ምን ነው ፋይናንሻል ስቴትመንታቸው የሚያዘጋጁ ከሆነ በምን አት ሬጉላር ታይም ኢንተርቫል ብለናል። ያ ነገር ታይም ፔሪድ አሳምፕሽን። ስለዚህ ለዚህ ምርጫ ደግሞ ተስማሚ የሚሆነው ሲ ይሆናል። ኢኮኖሚክ ላይፍ ኦፍ ቢዝነስ ካን ዲቫይድድ ኢንቱ አርቲፊሻል ታይም ፔሪድ። ሶ ሁለተኛው the revenue recognition principle state that revenue should be recognized in accounting period in which a performance obligation is satisfied. B. Expense should be matched with revenue. C. The economic life of a business can divided into artificial time period. D. The fiscal year should correspond with the calendar year. ስለዚህ የሚሆነው ምን ብለናል? ረቨኑ ሪኮግኒሽን ፕሪንሲፕል ምንድነው? ረቨኑ ሪኮግኒሽን ፕሪንሲፕል ያው ስለ ረቨኑ ነው የሚወራው። ስለዚህ ረቨኑን ለመመዝገብ ግዴታ ሰርቪሱን ፐርፎርም አድርገን መጨረስ መቻል አለብን። ኦብሊጌሽናችን ሳቲስፋይድ ማድረግ መቻል አለብን። ልክ ሳቲስፋይድ አድርገን ስንጨርስ ረቨኑን መመዝገብ እንችላለን። ካሽ ተቀበልንም አልተቀበልንም። ራይት? Revenue should be recognized in accounting period in which performance obligation satisfied. መልሱ ኤ ነው። ረቨኑን ሪኮግናይዝ የምናደርገው ምንድነው? ኦብሊጌሽናችንን ሳቲስፋይድ ስናደርግ ነው፣ ስንወጣ ነው። ለምሳሌ ቢ የሚለው ኤክስፔንስ should be matched with revenue። ያው ኤክስፔንስ ከረቨኑ ጋር ማች መሆን ያለበት ፕሪንሲፕል ረቨኑ ሳይሆን ኤክስፔንስ ሪኮግኒሽን ፕሪንሲፕል ነው። ሶ ያው ይሄኛው ሲ ታይም ፔሪድ አሳምፕሽን ነው። ሶ በዚህ መሰረት መልሱ ኤ ይሆናል ማለት ነው። under the accrual basis of accounting
revenue are reported in the accounting period when the A. cash received, B. service or good have been delivered, C. end of the month has arrived, D. customer pays። ምንድን ነው አሁን የሚለን አክሩዋል ቤዝ ኦፍ አካውንቲንግ የምንለው በምንጠቀም ጊዜ ረቨኑን ሪፖርት የምናደርገው መቼ ፔሪየድ ላይ ነው? እንግዲህ አክሩዋል ቤዝ ኦፍ አካውንቲንግ ረቨኑ እና ኤክስፔንስ አለ። እንግዲህ በአክሩዋል ጊዜ ረቨኑን ሪኮግናይዝ የምናደርገው ምን ስንሰጥ ነው? ካሽ ተቀበልም አልተቀበልም ሰርቪሱን ሰጠን ስንጨርስ ዛን ጊዜ ምን ረቨኑ ብለን እንመዘግባለን። ኤክስፔንስ ከፈልም አልከፈልም ካሽ አወጣን አላወጣንም ምን ብለናል? ልክ ኤክስፔንሷን ኢንከር ካረግናት ኤክስፔንስ ብለን እንመዘግባለን። በመቼ? አክሩዋል ቤዝ ኦፍ አካውንቲንግ። ስለዚህ ካሽ ሪሲቭ ስናደርግ ነው ረቨኑን ሪኮግናይዝ የምናደርገው ሪፖርቱን ምንጽፈው ገቢ ያገኘን ብለን ኖ አይሆንም። በመቼ ጊዜ? በአክሩዋል ጊዜ አይሆንም። ሌላኛው ሰርቪሱን ወይም ጉዱን ዴሊቨርድ ስናደርገው ነው። ኦልራይት ሲ ምንድነው? ኤንድ ኦፍ ዘ መንዝ ሃዝ አራይቭድ። ይሄ አይሆንም በየወሩ ይሄም አይሆንም። ይሄና ይሄ ያው ከስተመር ሲከፍለን ወይም ካሽ ስንቀበል ነው። ካሽ ስንቀበል ወይም ከስተመር ልክ ሲከፍለን የምንመዘግብ ከሆነ እየተጠቀምን የነበረው ካሽ ቤዝ ኦፍ አካውንቲንግ ይሆናል። ስለዚህ በዚህ መሰረት መልሱ ቢ ይሆናል። ልክ ዴሊቨርድ አድርገን ስንጨርስ ሰርቪሱን ወይም የተለያዩ ታንጀብል የሆኑ ጉዳዮችን ዴሊቨርድ አድርገን ስንጨርስ አት ታይም ረቨኑን ሪፖርት ላይ እናስቀምጠዋለን ወይም ሪኮግናይዝ እናደርገዋለን። አራተኛው ሪፖርቲንግ ኢንካም ዌን ዘ ካሽ ኢዝ ሪሲቭድ፣ ኤክስፔንስ ዌን ዘ ካሽ ኢዝ ፔይድ። ምንድነው የሚለን? አሁን እንግዲህ ኢንካምን እንግዲህ ያው ካሽን ልክ ስንቀበል ኢንካም ብለን ሪፖርት እናደርገዋለን። ኤክስፔንስን ውጭ ብለን መዘግበው ካሽ ልክ ስንከፍል ነው። what type of principle is this? A. accrual, B. cash, C. physical period, D. trial balance። ምንም እንትን የለውም ቢ ነው። ሶ አምስተኛ እንግዲህ an accounting period that run from October to September 31። እንግዲህ ከኦክቶበር ጀምሮ እስከ ሴፕቴምበር አካውንቲንግ ፔሪዱ ራን የሚደረግ ከሆነ ቢዝነሱ ስለዚህ ምንድን ነው ይሄ? ሶ ቻይኒዝ ይር፣ ካላንደር ይር፣ ፊዚካል ይር ኦር ሲዝናል ይር። ሌትስ ሴይ እንግዲህ እስኪ ወሮችን እስኪ እንጻፋቸው። የመጀመሪያው ጃንዋሪ ነው፣ ከዛ ፌብሩዋሪ ነው፣ ከዛ ማርች፣ አፕሪል፣ ሜይ፣ ከሜይ በኋላ ጁን፣ ጁላይ፣ ኦገስት፣ ከኦገስት በኋላ ሴፕቴምበር፣ ኦክቶበር፣ ኖቨምበር ኤንድ ዲሴምበር። ሶ በዚህ መሰረት እነዚህ ወሮችን ከተዘረዘር መነሻው ያው ምንድነው? ኦክቶበር ነው። ኦክቶበር ይነሳል አንድ ወር። ከዛስ ኖቨምበር 2 ወር፣ ዲሴምበር 3ኛ ወር፣ እዛ ቀጣይ ጃንዋሪ ነው 4ኛ ወር፣ 5ኛ ወር፣ 6ኛ ወር፣ 7ኛ ወር፣ 8ኛ ወር፣ 9ኛ ወር፣ 10ኛ ወር እንዲሁም 11ኛ ወር። ልክ ሴፕቴምበር ላይ ሲደርስ ስንተኛ ወር ይሆናል? 12ኛ ወር። ስለዚህ ከኦክቶበር 1 እስከ ሴፕቴምበር መጨረሻ ድረስ አጠቃላይ 12 ወር ነው። ያ ማለት አንድ አመት ነው። ግን አሁን ፊዚካል ይር መነሻ የትም ይሁን የትም 1 ይር ነው ብለናል። ካላንደር ምን ብለናል? ካላንደር ሁልጊዜም ከጃንዋሪ 1 እስከ ዲሴምበር 31 ነው። ምኑ ካላንደር የምንለው ከሆነ መነሻው ይታወቃል፣ መድረሻው ይታወቃል። ፊዚካል ይር የምንለው ግን ምን ብለናል? መነሻው አይታወቅም፣ ግን አንድ አመት መሆን አለበት ወይም 12 ወር። ስለዚህ መልሱ ምን ይሆናል? በቀላሉ ሲ ፊዚካል ይር ይሆናል ማለት ነው። ስለዚህ እነዚህን ጥያቄዎች ካየን በኋላ እስኪ
ምናልባት ማች አለ እሱን ማች እናርግ። ሶ እንግዲህ ማቺንጉ አዛምዱ እዚህ ጋር ነው። ሶ አክሩዋል ቤዝ ኦፍ አካውንቲንግ ምንድነው? ካላንደር ሪድ ምንድነው? ታይም ፔሪድ አሳብሽን ምንድነው? ኤክስፔንስ ሪኮግኒሽን ፕሪንሲፕል ምንድነው? ሶ የመጀመሪያው መንዝሪ ኤንድ ኳርተርሊ ምንለው ኢንትሪም ምንለው ነው። ኢንትሪም ምንለው ነው። ሶ ቢ ኢፈርትስ ወይም ኤክስፔንስስ ሹድ ቢ ማችድ ዊዝ ረቨኑ ኤክስፔንስ ከረቨኑ ጋር ማች መሆን አለበት። ማቺንግ ፕሪንሲፕል ወይም ኤክስፔንስ ሪኮግኒሽን ፕሪንሲፕል ሚል ካለ እናያለን። ስለዚህ አለ ቢ አራተኛው ቢ። ሶ ሲ ምን ይላል? አካውንታንት ዲቫይድድ ኢኮኖሚክ ላይፍ ኦፍ ቢዝነስ ኢንቱ አርቲፊሻል ታይም። አካውንታንቶች ወደ አርቲፊሻል ታይም ኢኮኖሚክ ላይፍ ኦፍ ቢዝነሱን ቀይረው ሚለን ደግሞ ምን ወይም ፋይናንሻል ስቴትመንታቸው ፋይናንሻል ሪፖርታቸውን ሬጉላር ታይም ኢንተርቫል ተጠቅመው በየ3 ወሩ በየ6 ወሩ ወይም በየአመቱ ኮንሲስተንስሊ የሚጠቀሙበት ታይም ፔሪድ አሳብሽን ያለው ነው። ያ ማለት ሶስተኛው ሲ ነው ማለት ነው። ኦኬ ዲ ካምፓኒስ ሪካርድ ረቨኑ ዌን ዴይ ሪሲቭድ ካሽ ኤንድ ሪካርድ ኤክስፔንስ ዌን ዴይ ፔይ አውት ካሽ። ምንድነው የሚለን? ረቨኑ ብለን መዘግበው ልክ ካሽዋን ስንቀበል ነው። ኤክስፔንስ ብለን መዘግበው ልክ ካሽ ስናወጣ ወይም ፔይ አውት ስናደርግ ነው። ዳት ኢዝ ምንድነው? ካሽ ቤዝ አካውንቲንግ ያለው ነው። ካሽ ቤዝ የለም፣ አይሆንም። ካሽ ቤዝ የለም። ኢ an accounting time period that start on January 1 and end on December 31 የሚጀምረው በጃንዋሪ ነው የሚጨርሰው በዲሴምበር ነው። ስለዚህ ይሄ ደግሞ ካላንደር ይር ያለው ነው ኢ ማለት ነው። ኢ ካላንደር ይር። ሶ ኤፍ companies record transaction in the period in which the event is occur። ካምፓኒው ሪከርድ የሚያደርገው ኢቨንቷ ወይም ኦከር ስታረግ ነው። ወይም ኢቨንቷ ኦከር ስታረግ ከሆነ ያ ማለት ካሽ እዚህ ጋር ምንም ሚናውን አይጫወትም። ረቨኑን ለመመዝገብ ሰርቪስ ከሰጠን ሳንከፍል ኤክስፔንሷን ኢንከርን ካረግና ሳንከፍል ከቆየን ኤክስፔንስን ምን መዘግብበት አክሩዋል ቤዝ ኦፍ አካውንቲንግ የካሽ ቤዝ ተቃራኒ የሆነው ማለት ነው። ኤፍ ይሆናል። ያ ማለት አንደኛው ኤፍ ይሆናል ማለት ነው። ስለዚህ ዛሬ ክላሳችን ይሄ ይመስል ነበር። በቻላችሁት አቅም ሼር አድርጉ፣ ላይክ አድርጉ።